የዩቲዩብ ምስጢሮችን ዛሬ እናወራ እስቲ። የዩቲዩብ ምስጢሮች ምንድን ናቸው? ዩቲዩብ ስትጀምሩ መሰረታዊ የሆነ ስህተቶች እንዳሰሩ ዛሬ እሱን እናወራለን። አንደኛና ዋነኛው ኮፒራይት። በተቻለ መጠን ጀማሪ ስትሆኑ በምንም ታምር የሌላ ሰው ቪዲዮ ቆራርጣችሁ ብዙ ባታስገቡበት ይመረጣል። በቃ ትልቁና ዋነኛው አልጎሪዝሙ የሚያየው የሌላ ሰውን ነው ኮንቴንት ወይስ ፖስት ያደረገው ወይስ የራሱን ኮንቴንት ነው ይዞ የመጣ የሚለው ነገሮችን በጣም ሪቪው ያደርጋል። ይሄን በጣም ጥንቃቄ ማድረግ አለባችሁ ይሄኛው ላይ። ሁለተኛና ወሳኙ ደግሞ ሳውንድ እና ኢሜጅ ኳሊቲ እና ቪዲዮ ኳሊቲ በደንብ ቼክ ያደርጋል። ለምሳሌ አሁን ይሄንን ብታዩ በስልክ ነው የቀረጽኩ ያለሁት፣ ብዙም ኳሊቲ የለውም። ግን የማንንም ኮንቴንት ይዤ አልቀረብኩም፣ የራስን ነው ኮንቴንት ይዤ የቀረብኩት። እዚህ ጋር ትልቁን ፖይንት እንደማገኝ እርግጠኛ ነኝ። ሳምንት ነው ኦልሞስት ዩቲዩብን የከፈትኩት። 4 ቪዲዮ ፖስት አድርጌ 1000 ቪው አለኝ ማለት ነው። በዚህ ሰዓት 1000 ቪው ማለት በአንድ ሳምንት ትንሽ አይደለም ለጀማሪ ማለት ነው። እዚህ ጋር እንዴት ነው 1000 ቪው ያገኙት? ኮንቲኒዩስሊ ነበረኝ ቪዲዮዎችን ስለቅ ነበረው። እንደውም በዚህ ሳምንት ነው በጣም ሌት የሆንኩት። ዛሬ 5ኛ ቪዲዮ ነው ይሄ። በአንድ ወር በእርግጠኛነት 4000 እና 5000 ቪው እንደሚገባ እርግጠኛ ነኝ። እናንተም ጀምሩ። እኛም ሰብስክራይበርስ በርስ እየተደራረገን አብረን የምናደርግበት ዌዮችን እናመቻቻለን። ለአንደኛ ቴሌግራም ቻናል በመክፈት ሁለት ደግሞ እርስ በርስ በመነጋገር ቪዲዮ ፖስት እናደርግ። ላይክ እና ቪው ሰብስክራይብ እርስ በርስን ማስደረግ እንዳለብን ይሰማኛል። እናንተም ደግሞ ይህን ላይ እንድንተጋገዝ ላለው ይመቻችሁ። ወደ ሁለተኛ ሲሄድ ዩቲዩብ ላይ ቪዲዮ ፖስት በምታደርጉበት ሰዓት በጣም ወሳኝ ነገር ነው። ለምሳሌ የኔ ኦዲየንስ ወይ ደግሞ የኔ ተከታዮች በየትኛው ሰዓት ላይ ናቸው ሶሻል ሚዲያቸውን ሪቪው የሚያደርጉት ወይ ደግሞ የሚያዩት የሚሉ ነገሮችን በደንብ ማየት መቻል አለባቸው። ለምሳሌ እኔ አሁን ቪዲዮዎችን ፖስት የማደርገው ወደ 8 ሰዓት ወይ ደግሞ ወደ ማታ ላይ ነው። 8 ሰዓት ላይ ነው ፖስት የማደርገው። ሰው ከምሳ ሲወጣ ቼክ ያደርጋል ሶሻል ሚዲያውን። በዛ ሰዓት በጣም ወሳኝ ቦታ ነው። ማታ ደግሞ ከ12 ሰዓት በኋላ 12 ሰዓት በኋላ ኦልሞስት ሰው ታክሲ ውስጥ የሚሆን ቤቱም የገባ ደግሞ ሶሻል ሚዲያ የሚያይበት ሰዓት ስለሆነ ፖስት የምታደርጉበትን ሰዓት ማወቅ በጣም ወሳኝ ነገር ነው። ሶስተኛና በጣም ወሳኙ ነገር ኮንሲስተንሲ። ቪዲዮ አንዴ ፖስት አድርጋችሁ መስፋት ሳይሆን በተለይ ጀማሪ ስትሆኑ ቢያንስ በተቻለ መጠን በሳምንት 2 ፖስት ማድረግ በጣም መንዳቶሪ የምሬ ነው። አንደኛና ሁለተኛ ዊክ አካባቢ በደንብ ሰው ፖስት እያደረገ ነው ያለው የኔን ካምፓኒ መርጧል የሚለው ነገር በደንብ ዩቲዩብ ቼክ የሚያደርግበት ሰዓት ስለሆነ በደንብ ወጥራችሁ በተቻለ መጠን በአሪፍ ኳሊቲ ቪዲዮ በሳምንት እንኳን ፖስት ማድረግ መቻል አለባችሁ። እዚህ ላይ በደንብ ወጥራችሁ ከሰራችሁ ዩቲዩብ ላይ ማናርግበትና ማታርጉበት ምክንያት የለም። ወጥራችሁ ቪዲዮ መስራት ይኖርባችኋል በአሪፍ ኮንቴንት በአሪፍ ይዘት ማለት ነው። እንዲህ አይነት ቲፖች እንዲደርሳችሁ ዩቲዩብን ሰብስክራይብ እና ሼር ላይክ እንድታደርጉ ላለው እስከ ቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።